ሰላም ጤና ይስጥልኝ የኢትዮ ግሎብ አድማጮቻችንና ተመልካቾቻችን በያላችሁበት የዓለም ጥግ ልባዊ ሰላምታችን ይድረሳችሁ። እነሆ የሰዓቱን መረጃዎች ወደ እናንተ ማድረስ ጀመር። ለወቅታዊና ለታማኝ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ጤና ይስጥልኝ አድማጮቻችንና ተመልካቾቻችን፣ በዛሬው ዕለት በመላው ዓለም የገና በዓል ወይም ክሪስመስ ይከበራል። በዓሉን ለምታከብሩ ሁሉ እንኳን አደረሳችሁ እያለን በበዓሉ አነጋጋሪ ክስተቶችን እንመለከታለን። በተለያዩ ሀገሮች አነጋጋሪ ክስተቶች የሚታዩ ሲሆን በዛሬው ዕለት የኖርዌይን፣ የአይስላንድን፣ የብሪታንያንና የጃፓንን፣ የቼክ ሪፐብሊክንና የሜክሲኮን፣ የአውስትራሊያንና የፊንላንዳውያን እንዲሁም የዩክሬንንና ሌሎች ጉዳዮችን እንቃኛለን። አብረን እንከታተለው። በየዓመቱ በአውሮፓውያን አቆጣጠር ታኅሳስ 25 በዓለም ላይ እጅግ ዝነኛ ከሆኑ ክብረ በዓላት አንዱ የሆነው የኢየሱስ ክርስቶስ የልደት በዓል ይከበራል። በመላው ዓለም በ150 ሀገራት መከበር ብቻ ሳይሆን ለክርስትና እምነት ሆኑ ለሌሎች እምነት ተከታዮች የቀን አቆጣጠራቸው ላይ ቁልፍ ቦታ አለው። ዓመት በመጣና በሄደ ቁጥር ቤተሰቦች በአንድ ገበታ ተሰባስበው ማዕድ የሚቆርሱበት፣ ቤተሰባዊ ትስስራቸውን የሚያጠናክሩበትን በዓል ነው። በዓሉ በቤተሰብ ብቻ ዘንድ ሳይሆን በሀገር ደረጃም የተለያዩ ነገሮችን በመከወን ይከበራል። በገና በዓል ወቅት ከምዕራቡ ዓለም ተነስተው በመላው ዓለም እንደተለመዱ የመጡና ከበዓሉ ጋር ከሚጠቀሱ ነገሮች መካከል የገና አባትና የገና ዛፍ ተጠቃሾች ናቸው። ይህ በምዕራባውያን ዘንድ እጅጉን የተለመደ ሲሆን መንገዶች በመብራት በገና ዛፍና በገና አባት ትርኢቶች ይደምቃሉ። የገበያ አዳራሾች፣ አውደ ርዕዮች እንዲሁም የመንግስትና የግል ተቋማት የገና ዛፍን አስውበው እና አስጊጠው ያስቀምጣሉ። በለንደን ትራፋልጋር አደባባይ በታኅሳስ ወር በየዓመቱ ትልቅ የገና ዛፍ ተውቦ ይቀመጣል። በብሪታንያ የገና በዓል አከባበር ወቅት ትልቅ ቦታ የሚሰጠው የገና ዛፍ በስጦታ የምትልከው ሀገር ኖርዌይ ናት። በሁለተኛው የዓለም ጦርነት ወቅት ብሪታንያ ለኖርዌይ መንግስትና ንጉሥ ጠንካራ አጋር ነበረች። በወቅቱ ኖርዌይ በናዚ ቁጥጥር ስር የነበረች ሲሆን ጦርነቱ ካበቃ በኋላ ኖርዌይ ለክፉ ቀን ወዳጇ ምስጋናዋን ለመግለጽ በየዓመቱ የገና ዛፍ ወደ ለንደን በስጦታ መልክ መላክ ጀመረች። ይህ ልማድ ከአውሮፓውያን 1947 ጀምሮ የሚከናወን ሲሆን በዚህ ዓመት በስጦታ የላከችው ዛፍ ርዝመት 25 ሜትር ይደርሳል ተብሏል። ኖርዌይ ወደ ለንደን ስጦታ ስትልክ በዋዜማው ደግሞ በመላው አገሪቱ የሚገኙ ቤቶች መጥረጊያዎቻቸውን ይደብቃሉ። ይህን የሚያደርጉት ክፉ መናፍስት መጥተው ይሰርቁታል በሚል እምነት ምክንያት ነው። በኖርዌይ ባህል ክፉ መናፍስት በገና ዋዜማ በየሰው ቤት በመምጣት የሚጋልቡት መጥረጊያ ይፈልጋሉ የሚል የቆየ ልማድ አላቸው። ይህንም ለመከላከል በገና ዋዜማ ወደ መኝታቸው ከመሄዳቸው በፊት በቤት ውስጥ ያሉ መጥረጊያዎችን በሙሉ እንደሚደብቁ ይነገራል። በአይስላንድ መጽሐፍ አሳታሚዎች በገና ሰሞን አዳዲስ መጽሐፍትን ለገበያ ያቀርባሉ። ይህ የገና መጽሐፍት ጎርፍ የሚሰኝ ሲሆን በዓሉ የጀመረው በሁለተኛው ዓለም ጦርነት ወቅት እንደሆነ ይታመናል። በወቅቱ በርካታ ነገሮች ተቆጥበውና ተቆጥሮ ሲሰጥ፣ ወረቀት ግን በገፍ ይቀርብ ነበር። ስለዚህ በገና ወቅት ስጦታ ለመሰጣጠት የነበረው ብቸኛ አማራጭ መጽሐፍት ነበሩ። በአሁኑ ወቅት የአይስላንድ የህትመት ኢንዱስትሪ በእጅጉን የዳበረ ሲሆን ይህ ባህል በገና ዋዜማ ቤተሰቦች ተሰብስበው ስጦታ እየተለዋወጡ ምግባቸውን እየበሉ ከዚያም ምሽቱን ሻማ ለኩሰው መጽሐፍትን በማንበብ ያከብሩታል። ምናልባት ቸኮሌትና የሚጎነጩ መጠጦችንም ሊይዙ ይችላሉ። መጽሐፍት ግን የማይቀር ስጦታቸው ነው። በአውሮፓውያኑ 1647 በብሪታንያ በገና ዕለት የሚኖር ፈንጠዝያ ታግዶ ነበር። በወቅቱ ህዝብ ተወካዮች ምክር ቤት አባላት በገና ዕለት ከፋሲካ እና ከዊትሱን በዓላት ወቅት የሚኖር ፈንጠዝያ በሀገሪቱ ውስጥ አግደዋል። በወቅቱ ምክር ቤት አባላት ከነበሩ መካከል የካቶሊክ እምነት ተከታዮች የገና በዓልን ማክበራቸውን የሚቃወሙ ሃይማኖታዊና ሞራላዊ እሴቶችን የሚለዩ ፒዩሪቲ የበላይነት ነበራቸው። ስለዚህ በታኅሳስ 25 ከፌሽታ ይልቅ በምትኩ የጾም ጊዜ መሆን እንዳለበት ወሰኑ። ከገና ጋር በተያያዘ የክብረ በዓል የተከለከሉ በመሆናቸው ወታደሮች በህዝብ መሰብሰቢያ ስፍራ በዓሉን ሲያከብሩ የሚያገኟቸውን እንዲበትኑና በቁጥጥር ስር እንዲያውሉ ይሰማሩ ነበር።
በለንደን ወታደሮች መጾም ሲገባቸው ለገና አከባበር ምግብ የሚያበስሉ ሰዎችን ለመፈለግ በየአውራ ጎዳናው ላይ ይሰማሩም ነበር። የገና በዓልን የሚዘክሩ መዝሙሮች ቤትና በአደባባይ ለበዓልም ለማስዋብ ተከልክሎ ነበር። አብዛኛው ህብረተሰብ ክፍል እገዳውን የተቃወመ በመሆኑ በአውሮፓውያን በ1660 እንደገና መከበር ጀመረ። በርካታ ክርስቲያን ያልሆኑ ሰዎች ባሉባት ጃፓን ገና በተለየ መንገድ ይከበራል። ገናን ከቤተሰብ ጋር ሰብሰብ ብሎ ከማክበር ይልቅ የገና ዋዜማ ጥንዶች ወጣ ብለው ማክበርን ይመርጣሉ። በገና መብራቶች የሚደምቁት የጃፓን ጎዳናዎች፣ ምግብ ቤቶቻቸው እንዲሁም ሆቴሎች የተለየ መስተንግዶ አዘጋጅተው ደንበኞቻቸውን ይጠብቃሉ። ምግብም ቢሆን ከሌሎች ሀገራት በተለየ መልኩ ጃፓናውያን ክሪስማስ ኬኪ የተባለውን ጣፋጭ መመገብ ያከብራሉ። በብሪታንያ በገና ምሽት ተወዳጅ ከሆኑ ምግቦች መካከል ተርኪ የተባለችው የዶሮ ዝርያ ቀዳሚዋ ናት። በገና ምሽት በሀገሪቱ የተለያዩ አካባቢዎች የሚኖሩ ሰዎች ተርኪ በማብሰል ተሰባስበው ይመገባሉ። በጃፓን በገና በዓል ወቅት የተጠበሰ ዶሮ ተወዳጅ ሲሆን 3.6 ሚሊዮን ቤተሰቦች ይህንን ለመመገብ ወደ KFC መደብሮች ጎራ ይላሉ። ይህ የተጠበሰ ዶሮ የሚሸጠው መደብሮች በ1970ዎቹ ከሰራው የገበያ ማስታወቂያ ወዲህ ጃፓናውያን ከሳምንት አስቀድመው ምግባቸውን ያዛሉ። በዚህ የተነሳ ከተለመደው የገበያ ቀን በ10 እጥፍ በላቀ ሁኔታ የገና ዕለት ምግብ ቤቶች በደንበኞች ይጨናነቃሉ። በቼክ ሪፐብሊክ የገና ዋዜማ ቤተሰብ ተሰብስበው የሚያከብረው በዓል ብቻ አይደለም። ያላገቡ ሴቶች ጫማ በመወርወር መልካም ነገር እንዲገጥማቸው የሚመኙበት ባህልም አላቸው። ያላገቡ ሴቶች ተራ በተራ ጫማቸውን ከትከሻቸው በላይ እየወረወሩ ፊት ለፊት ወደሚገኘው በር ያመራሉ። የጫማ አቅጣጫ ወደፊት የፍቅር ሕይወታቸውን እንደሚተነብይም ይታመናል። የጫማው ጫፍ ወደ በሩ ከዞረ ትዳር ለመያዝ እየተቃረቡ መሆኑን የሚባል ሲሆን የጫማው የኋላ ክፍል ተረከዙ ወደ በሩ ከዞረ ደግሞ ሌላ ዓመታት የላጤነት ሕይወት እንደሚመሩ ያሳያል። ይህ በአፈ ታሪክ ላይ የተመሰረተው ወግ በአገሪቱ የገና አከባበር ላይ እንደ ጨዋታም ተደርጎ በሰፊው ይዘወተራል። ሜክሲኮ በዓለም ትልቁ ቢራ ላኪ ሀገር ናት። ነገር ግን በጣም ተወዳጅ ከሆኑ ቢራዎች መካከል አንዱ በአገሪቱ ውስጥ ብቻ የሚገኝና ለገና በዓል ለጥቂት ሳምንታት ብቻ ለገበያ ይውላል። በርካታ ሀገራት ለገና የሚያዘጋጇቸው መጠጦች ይታወቃሉ። ፖርቶሪኮ ጣፋጭ በሆነው ኮኪቶ፣ ጀርመን ደግሞ በቅመማ ቅመም በተሞላው ትኩስ ወይን ይታወቃሉ። ሜክሲኮ ደግሞ ኖቼ ቡዌና የሚባል የቢራ አይነት ለገና በዓል ብቻ ታቀርባለች። ይህ አልኮል መጠጥ የገና በዓል ሲቃረብ ብቻ ለገበያ የሚቀርብ ሲሆን ከሀገሪቱ ውጭ በየትኛውም ስፍራ አይገኝም። ኖቼ ቡዌና መልካም ምሽት ወይም ቅዱስ ምሽት እንደማለት ነው። ይህ በስፔን፣ ላቲን አሜሪካ እና ፊሊፒንስ የሚከበረው የገና ዋዜማ እንደማመልከት ጥቅም ላይ ይውላል። በኖቼ ቡዌና ወይንም በገና ዋዜማ ምሽት ቤተሰቦች ተሰብስበው የተዘጋጀውን ልዩ ምግብ በጋራ የሚቋደሱ ሲሆን ሙዚቃና ዳንስም እስከ እኩለ ሌሊት ድረስ ይኖራል። ኖቼ ቡዌና የተሰኘው ቢራ በሜክሲኮ ብቻ የሚገኝ ሲሆን ገበያ ላይ የሚውለውም የገና በዓል ሲቃረብ ብቻ ነው። ከዚያ በኋላ ሆነ በፊት በፍጹም አይገኝም። ፈረንጆች ለገና ደጋግሞ ከሚሰሙት ሙዚቃ መካከል ጂንግል ቤል የተሰኘው ዝማሬ ቀዳሚውና ተወዳጁ ነው። ይህ ሙዚቃ እንደ አውሮፓውያን አቆጣጠር በ1968 የናሳ ጄሚኒ 6A የተሰኘው መንኮራኩር በመጠቀችበት ወቅት ለመጀመሪያ ጊዜ በህዋ ላይ እንዲጫወት ተደርገዋል። ነገር ግን አስገራሚው ክስተት የጄሚኒ 6 ጠፈርተኞች የናሳን ተልዕኮ የሚቆጣጠረውን አካል በራሪ አካላት ወይም ዩፎን ተመለከትን በማለት ካታለሉ በኋላ በሃርሞኒካ እና በትንሽ ደውል ጂንግል ቤልን ተጫውተዋል። የገና ቀን በአውስትራሊያ በፀሐይ ብርሃን የደመቀ በምግብ የተሞላ እና በቤተሰብ የታጀበ ነው። ከዚህም በተጨማሪ ትንሽ ቢራና የክሪኬት መጫወቻ በየቤቱ አይጠፋም። ይህ የአውስትራሊያውያን የቤተሰብ ባህል የሆነው ክሪኬት ለገና መጫወት በሁሉም የዕድሜ ክልል የሚገኙትን ያሳተፈ ነው። ክሪኬት ለአንድ ቀን ብቻ የማሸነፍ ጉዳይ አይሆንም። ሁሉም ሰው የሚሳተፍበት ጨዋታ ነው። የቤቱ የ5 ዓመት ልጅ ኳሱን ሲመታ ቢሳሳት ሁሉም እንዳላየ በማለፍ ዳግመኛ እድል ይሰጠዋል። የጨዋታው ደንቦች ከቤተሰብ ወደ ቤተሰብ ይለያያሉ።
የኢትዮጵያውን የገና ጨዋታ ይመሳሰል ይሆን? በፊንላንድ በገና ወቅት የሞቱ ዘመዶችን መጎብኘት የተለመደ ነው። በገና ዋዜማ ቤተሰቦች የሞቱ ዘመዶቻቸውን የቀብር ስፍራ በመሄድ ሻማ ለኩሰው ያስታውሷቸዋል። ዚስ ኢዝ ፊንላንድ የተሰኘው ድረገጽ 3/4ኛው ፊንላንዳዊ ይህንን ያደርጋል ሲል ዘግቧል። በገና ዋዜማ ምሽት የመቃብር ስፍራዎች በበረዶ ተሸፍነው በሻማ ብርሃን ደምቀው የተለየ ትዕይንት ይፈጥራሉ። ሌላው አስገራሚው የገና አከባበር በዩክሬን ነው። የዩክሬን ምዕራባዊ ዩክሬን የገና ዛፍን በአብረቅራቂ ትንንሽ ኳሶች ወይም በኮከብ ማድመቅ አልተለመደም። ከዚያ ይልቅ የተጌጠ የሸረሪት ድር ይጠቀማሉ። ይህ ታሪክ መነሻውን ያደረገው ከገና ሸረሪት ነው። በምስራቅ አውሮፓ ታሪክ ውስጥ አንዲት ድሃ ሴት የገና ዛፍ በድሩ ስላስዋበች ሸረሪት የሚተርክ ተረት አለ። ሴትየዋ ማለዳ ስትነቃ የሚያብረቀርቅ የሸረሪት ድር የገና ዛፉን አስቦ ታገኛለች። ከዚያ በኋላ ቤተሰቧ የገና ዛፉን ለማስዋብ ሌላ ነገር መጠቀም አላስፈለገውም። ዩክሬናውያን ይህንን በማሰብ ከወረቀትና ከሽቦ ድሩን በመስራት እና ዛፎች ዙሪያዎችን በመጠቅለል ያስውባሉ። በገና ዛፍ ዙሪያ ሸረሪት ወይም ድሯን ማግኘት እንደ መልካም ዕድልም ይቆጠራል። ስለዚህ በገና ሰሞን የገና ዛፍ ያለበት አካባቢን አለማጽዳት የተለመደ ነው። በገና ሰሞን በብዛት በፊልም አፍቃሪያን ዘንድ የታየ እና ከፍተኛ ገቢ ያስገባው ፊልም ዘ ግሪንች የተባለው ፊልም ነው። ይህ ፊልም በመላው ዓለም ከህዳር 2018 እስከ ታህሳስ 2020 ድረስ ለእይታ በበቃ ጊዜ ውስጥ ወደ 379 ሚሊዮን ፓውንድ አስገብቷል። ከአውሮፓውያኑ 1990 ጀምሮ በገና ሰሞን በከፍተኛ ሁኔታ በመታየት ክብረ ወሰኑን ይዞ የነበረው ሆም አሎን የተሰኘው ፊልምን የበለጠው ይህ ፊልም በተከታታይ በተለያየ ርዕሶች ዳግም ተደራጅቶ ለእይታ በቅቷል። ከዓመት ዓመት በመላው ዓለም የሚገኙ ሕፃናት ለገና አባት ደብዳቤ ይጽፋሉ። የገና አባት ወይንም ሳንታ ክላውስ ግማሽ ሚሊዮን ያህል ደብዳቤዎች ከመላ ዓለም እንደሚጻፉለት ይገመታል። በዩናይትድ ኪንግደም የገና አባት ደብዳቤዎች እንዲደርሷቸው በማለት ሮያል ሜል የሳንታ ይፋዊ አድራሻውን ያስተዋውቃል። በዚህ የተነሳ የተለያዩ ሀገራት ሳንታ የሚለውን ስም ያካተቱ የቦታ ስሞች ይገኛሉ ሲል ዘገባውን ይቋጫል። ቸርን ሰንብት።